ወሳቢቱ ሌናችሁ ይህ ሳምራ ግርማ ተመልሰናል። እንግዲህ ዛሬ የምናወራው ስለ ዲሲፕሊን። ያው ዲሲፕሊን ስንል በብዙ ነገር በብዙ ሳይድ ልናነሳ እንችላለን። ስለ ዲሲፕሊን ስናወራ ማለት ነው እና ዲሲፕሊን በጣም ፖዚቲቭ የሆነ ኢፌክት አለው። ቶፕ ላይ ያሉ ሰዎች ዲሲፕሊን በራሳቸው ህይወት ላይ አፕላይ ሪል ላይፍ ላይ አፕላይ ያደረጉ ሰዎች ናቸው። ያው ዲሲፕሊን ከብዙ አንፃር ልናነሳ እንችላለን። ከሃይማኖት አንፃር ልናነሳ እንችላለን። ከስራ አንፃር ልናነሳ እንችላለን። ከትምህርት አንፃር ልናነሳ እንችላለን እና ከማንነት አንፃርም ልናነሳ እንችላለን እና ዲሲፕሊን የስኬት ቁልፍ አካል ነው እና አንድ ነገር ላይ ዲሲፕሊን ስንሆን ውጤታማ ልንሆን እንችላለን። ልንሆንበት የምንችል በጣም ሊጠቅመን የሚችል ነገር ነው እና ምናልባት ከዩቲዩብ ጋር ስናነሳ ምናልባት ከኮንቴንት ክሬሽን ጋር ስናነሳ ላለፉት 5 ዓመታት እስኪ ተመልክቷቸው እነ አቤል ብርሃኑን እነ ዮናስ ሞን እነ ማይክ እነ ጃኒ ምናምን ስናያቸው ኤቭሪ ሲንግል ዴይ ያንን ነገር ዲሲፕሊን የሚባለውን ነገር በራሳቸው ህይወት ላይ ሪል ላይፍ ላይ አፕላይ ያደረጉ ሰዎች ናቸው እና ዲሲፕሊን ማለት እየወደድኩም እየጠላሁም በህይወት ላይ አፕላይ የምታደርገው ነገር ነው እና ዲሲፕሊን ከኮንቴንት ክሬሽን ጋር ስናነሳው እንደዚህ ልናነሳው እንችላለን እና ምናልባት ይሄን ያነሳሁት ዩቲዩብ ላይ እያያችሁ ስለሆነ ነው። ምናልባት ዩቲዩብ መጀመር የምትፈልጉ ሰዎች ልትኖሩ ትችላላችሁ። ዩቲዩብ መጀመር ከፈለጋችሁ የተለያዩ ኮንቴንት ክሬሽን ምናምን መጀመር ከፈለጋችሁ ይህንን ነገር ሀሳብ ውስጥ ማስገባት አለባችሁ። ምክንያቱም አንድ ቪዲዮ ፖስት አድርጋችሁ መጠፉ ከሆነ የገመታችሁ ነው ማለት ነው። ግን ዲሲፕሊን ከሆናችሁ ግን ስኬታችሁን መገመት አትችሉም። ምክንያቱም ያያችሁት እዛ ጋር ያያችሁት ነገር አለ። መሆን የምትፈልጉት ማንነት አለ። ለዚህ ያ መሆን የምትፈልጉት ማንነት ምን ይፈልጋል? ዲሲፕሊን ይፈልጋል። እያንዳንዱ እርምጃ ዲሲፕሊን ያስፈልገዋል፣ ኮንሲስተንት ያስፈልገዋል እና ኮንሲስተንት ሆነን ዲሲፕሊን ከሌለን ከግባችን ልንደርስ አንችልም። አሁን ለምሳሌ እኔ ኮንሲስተንት ሆኜ ዲሲፕሊን ካልሆንኩኝ ያው ዋጋ የለውም፣ የሆነ ምዕራፍ ላይ ማቆም አይቀርም እና ግን ዲሲፕሊን ሆኜ ግን ኮንሲስተንት አለመሆን አልችልም። ምክንያቱም ዲሲፕሊን የኮንሲስተንት ጄኔሬተር ነው እና ብዙ ታዋቂ ሰዎች አክቹዋሊ ታዋቂ ሰዎች ስላችሁ ታዋቂነትን ማለት ነው ከስኬት አብዛኛው ሰዎች እንደ ቀላል ነገር ያዩታል እና ምናልባት ስኬትና ታዋቂነት አንድ አይደለም። ገብቷችኋል? የሆነ ሰው ገለ ወይም የሆነ ሰው ወንጀል ሰርተ ታዋቂ ልትሆን ይችላል፣ ግን ፖዚቲቭ ተጽዕኖ ልታደርግ አትችልም። ፖዚቲቭ ኢፌክት የሆነ ሰው ላይ ልታደርግ አትችልም እና ዲሲፕሊን ከታዋቂነት ጋር ልናያይዘው አንችልም። ስኬትን ከታዋቂነት ጋር ልናያይዘው አንችልም። ምናልባት እነዚህ በዩቲዩብ ላይ ኮንሲስተንት የሆኑ ሰዎች ምናልባት ታዋቂ ሊሆኑ ይችላሉ፣ ግን አት ሴም ታይም በሰው በእነዚህ ተጽዕኖ አሳድረዋሉ፣ በወጣቱ ላይ ተጽዕኖ አሳድረዋሉ እነዚህ ሰዎች ማለት ነው እና ፖዚቲቭ ኢነርጂ እና ኔጌቲቭ ኢነርጂ የሚባል ነገር አለ እና እንዴት ነው ዲሲፕሊን መሆን የምንችለው ካለን ዲሲፕሊን በብዙ አይነት መንገድ ዲሲፕሊን መሆን እንችላለን። ምክንያቱም ዲሲፕሊን እንዳንሆን የሚያደርጉ ብዙ ነገሮች አሉ። አሁን ለምሳሌ ኮምፎርት ዞን ሊኖር ይችላል፣ የራሳችን ኢነር ታውት ሊኖር ይችላል፣ የተለያዩ ነገሮች ሊኖር ይችላሉ። አሁን ለምሳሌ ኮምፎርት ዞን በጣም ለዲሲፕሊን ተጽዕኖ የሆነ ነገር ነው። በጣም አፌክት የሚያደርግ ነው። ሰክሰሳችንን አፌክት የሚያደርግ ነገር ነው ምን ኮምፎርት ዞን እና ከኮምፎርት ዞናችን መውጣት አለብን። እንዲህ የተደላደለ ነገር ማለት ነው በጣም አደገኛ ነው። የተደላደለ ነገር ሰውነታችን ዊክ ነው የሚያደርገው፣ ላይፋችን ዊክ ነው የሚያደርገው። ግን ውጣ ውረድ ያለው ነገር ሰውነታችን ያጠነክረዋል፣ ላይፋችን ያጠነክረዋል እና ኮምፎርት ዞን በጣም ለሰክሰሳችን በጣም አደገኛ ነገር ነውና ሰክሰስፉል መሆን ከፈለግን ዲሲፕሊን መሆን ከፈለግን የመጀመሪያው ማድረግ ያለብን ነገር ከኮምፎርት ዞናችን መውጣት አለብን የሚለውን ነገር በህይወታችን ላይ አፕላይ ማድረግ አለብን።
ሲቀጥል ደግሞ በቃ ያሰብነው አላማ አለ፣ ያሰብነው ላይፍ አለ፣ ያሰብነው ቶፕ ላይ መቀመጥ የምንፈልገው ላይፍ አለ። ለዛ ላይፍ ምን ማድረግ አለብን? ኤቭሪ ስቴፕ መራመድ አለብን። ያ ምንድን ነው የሚባለው? ኮንሲስተንሲ ነው የሚባለው። እና ኮንሲስተንሲ ማለት በአንድ የሆኑ 100% ዊን ማድረግ አይደለም። ኤቭሪ ስቴፕ፣ ኤቭሪ ሲንግል ዴይ፣ ኤቭሪ ምዕራፍ ምን ማድረግ አለብን? 1% ብቻ ነው የሚጠበቅብን። ምን ለማድረግ? ዊን ለማድረግ ማለት ነው። እና ኮንሲስተንሲ ሲባል 100% ዊን ማድረግ አይደለም። ገብቷችኋል? ምናልባት ጥሩ አንባቢ ለመሆን በአንድ ቀን 6 ምዕራፍ ማንበብ የለብን። ጥሩ አንባቢ ለመሆን በአንድ ቀን 1 ምዕራፍ ብቻ ማንበብ በቂ ነው። ገብቷችኋል? ጥሩ ዩቲዩበር መሆን በአንድ ቀን ፐርፌክት መሆን አንችልም። ምናልባት እንደዚህ ጋር ስትመለከቱኝ የመጀመሪያችሁ ሊሆን ይችላል። አነጋገሬ ምናምን የሆነ ልንተባተብ እችላለሁ። ያ ማለት ዛሬ ሆኖ ተንተባትቤ ይቀራለሁ ማለት አይደለም። ገብቷችኋል? ነገ ጥሩ ተናጋሪ መሆን አይቀርም። እና አብዛኛው ሰዎች ፐርፌክሽን ላይ የምታዩዋቸው ሰዎች የሆነ ጊዜ ያሳለፉት አንድ ምዕራፍ አለ፣ የሆነ ጊዜ አፕላይ ያደረጉት አንዳንድ ምዕራፍ አላቸው። ገብቷችኋል? ያ ተጠራቅሞ ነው አሁን ላይ የምታዩዋቸው 100% ሆኖ ለእናንተ የሚታያቸው። ነገር ግን እነሱ ያሳለፉት 1% አለ፣ ማንም ያላያቸው ማለት ነው። ፕራክቲስ ሲያደርጉ ማንም ሳያቸው ያለፉት ላይፍ አላቸውና ሰክሰስፉል መሆን ከፈለግን፣ ዲሲፕሊን መሆን ከፈለግን ኤቭሪ ሲንግል ዴይ ምን መሆን አለብን? ኮንሲስተንት መሆን አለብን። እያንዳንዱ ቀን አፕላይ ማድረግ አለብን። ከኛ የሚጠብቅ ነገር አለ፣ ከኛ ጀነሬት ሆኖ የሚወጣ ነገር አለ። ገብቷችኋል? ምክንያቱም ፊዚክስ ላይ ስናይ የሰጠው ነገር ይመለሳል እና ኢነርጂ ማለት ነው ወጥቶ አይቀርም፣ ኢነርጂ ይመለሳል። እና የሆነ ነገር ላይ ኢነርጂያችሁን ስታወጡ የኢነርጂ በዛው አይቀርም፣ መመለሱ አይቀርም፣ በዛው ጠፍቶ አይቀርም፣ አንድ ቀን መመለሱ አይቀርም። እና ያ ሲመለስ ያወጣነው ነገር ማተር ያደርጋል። ምናልባት ኔጌቲቭ ኢነርጂ ካወጣን ያ የሚመለሰው ኢነርጂ ኦቨር ኔጌቲቭ ኢነርጂ ሆኖ ነው የሚመለሰው። ያወጣነው ኢነርጂ ፖዚቲቭ ከሆነ ጥሩ ነገር ካወጣን የሚመለሰው ነገር እጅግ ፖዚቲቭ የሆነ ነገር፣ እጅግ ጠቃሚ የሆነ ነገር ነው ወደኛ የሚመለሰው። አሁን ለምሳሌ አንድ ሰው የሚዘራው ነገር ስንዴ ከሆነ ያ የሚዘራው ያወጣው ኢነርጂ ነው። ስንዴውን ለመዝራት ያወጣው ምንድነው? ኢነርጂ ነው። እና ያ ሰው ያወጣው አንዱን ዘራ እና ኤቭሪ ሲንግል ዴይ ያንን ዘር ፍሬ እንዲያፈራ ምን ማድረግ አለበት? ኮንሲስተንት ሆኖ ስንዴዎችን ማረም መቻል አለበት። እና ያ ያወጣው ፖዚቲቭ ኤነርጂ ስንዴዎቹ እጅግ ብዙ ትርፋማ ሆነው ወደሱ ነው የሚመለሱት። እና ያ ሰው ምናልባት በስንዴው ፈንታ እንክርዳድ ዘርቶ ቢሆንስ? እንክርዳድ ቢዘራ እጅግ እንክርዳድ ነው የሚያጭደው። እና ኔጌቲቭ የሆነ ነገር ባወጣን ቁጥር ኔጌቲቭ ነገር ነው ወደኛ የሚመለሰው። ፖዚቲቭ ነገር ባወጣን ቁጥር ፖዚቲቭ ነገር ወደኛ የሚመለሰው። እና በህይወታችን ላይ ቶፕ ላይ መቀመጥ የምንፈልግ አሁን የምናያቸው ብዙ አይዶል ሊኖረን ይችላል። አሁን ለምሳሌ ብዙ የምናደንቃቸው ሰዎች ሊኖሩ ይችላሉ። እና እነሱ ከመሬት ተነስተው እዛ ደረጃ አልደረሱም፣ ቶፕ ላይ አልደረሱም። ገብቷቸዋል? ክላይም ቢያደርጉት ላይፍ አላቸው። እና እነሱ የምታደንቋቸው ሰዎች እነሱ ሌላ ታምር ፈጥሮ አይደለም። እነሱ አፕላይ ያደረጉት አንዳንድ ምዕራፍ አላቸው። እና ጀስት እናንተ ሰክሰስፉል መሆን ከፈለጋችሁ፣ እንደነሱ ቶፕ ላይ መቀመጥ ከፈለጋችሁ እነሱ የሄዱበትን እያንዳንዱ ምዕራፍ መርገጥ አለባችሁ። ገብቷችኋል? ስለዚህ ቶፕ ላይ መገናኘት ከፈለግ፣ ጥሩ ላይፍ መምራት ከፈለግ፣ ከኮምፎርት ዞናችን ወጥተን ኤቭሪ ሲንግል ምን ማድረግ አለብን? ይሄንን መርህ በህይወታችን ላይ ምን ማድረግ አለብን? ሪል ላይፍ አፕላይ ማድረግ አለብን። ገብቷችኋል? ይሄ በህይወት ላይ ሰክሰስፉል መሆን ከፈለግን ህይወትን የምንማራት ሳይሆን የምንኖራት ነው። ህይወትን ፕራክቲስ የምናደርገው ነገር ነው። እና ህይወትን በታወት ብቻ በሀሳብ ብቻ የሆነ ነገር በማድረግ ብቻ ጀነሬት ማድረግ አንችልም። ህይወትን ልንቋቋማት አንችልም። ህይወትን ስንጋፍጣት ነው
ህይወትን ልናሸንፋት የምንችለው ፕራክቲስ በማድረግ ነው እና እንደዛ የሚሆነው ደግሞ ኤቭሪ ሲንግል ዲሲፕሊን መሆን ለዓላማችን ለራያችን ዲሲፕሊን መሆን። ዲሲፕሊኑን ደግሞ በምን መታገዝ አለበት? በኮንሲስተንሲ መታገዝ አለበት። ያንን ዲሲፕሊን በኮንሲስተንት ተሸክመን ተራራውን መውጣት አለብን። ሰክሰስፉል ላይ ቶፕ ላይ መገናኘት አለብን እና ጋይስ ዛሬ ስለ ዲሲፕሊን ላወራችሁ የሚፈልገው ሀሳብ ይሄን ይመስል ነበር። ሆፕፉሊ እንደተመቻችሁ አልጠራጠርም። ይህ ቤት ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ታምራት ግርማ ነበርኩኝ። እስከሚቀጥለው ሰብስክራይብ